አመሰግናለሁ። ኃይለ በዛብህ እባላለሁ ከትግራይ። ምናልባት ስለ ቴክኒክ ኮሚቴው ችግሩ ተነስቷል። አሁን የሰማሁት ምናልባት እየሰራ እንደሆነ በሌሎች ክልሎች እየተንቀሳቀሰ እንደሆነ ነው የሰማሁት። እንዲህ እየሰራ ከሆነ በጣም ደስ ይላል። ምናልባት የኛ ብቻ ነው አክቲቭ ያልሆነ ማለት ነው። ይሄንን ጥያቄ እንዲመለስልኝ እፈልጋለሁ። ምክንያቱም እስካሁን ይህ ቴክኒክ ኮሚቴ ትግራይ ላይ መጥቶ ምንም የተንቀሳቀሰበት ወይም የሰራበት ነገር እንደሌለ ነው። ስለ ክፍያው ምናምን አይደለም እኔ የምቃወም። ምክንያቱም 70% ይቀርና 100% ለቴክኒክ ኮሚቴ ቢሆን ቀላል ስራ አይደለም። ውሹ ማርሻል አርት ማለት በጣም ኮምፕሊኬትድ የሆነ ስራ ነው። በጣም አድካሚ ነው። ቴክኒኩ እየለፋ ወጣትን እያፈራ የሚከፈለውን ብር 100% ቢሆን እኔ እደግፈዋለሁ ማለት ነው። ስለዚህ ለምን 70% ወሰደ ማለት አይደለም። አሁን የኔ ጥያቄ እሱ ሳይሆን ሌሎች ክልል ላይ እየተንቀሳቀሱ ወጣቶችን እያፈሩ ያላቸውን ፖዚቲቭ እና ኔጌቲቭ አሰስ የሚያደርጉ ከሆነ በእኛ ክልል ለምንድን ነው ይህንን ፎከስ ያልተደረገው? እስካሁን ብዙ ቆይቷል። እኔ በጣም የሚገርመኝ ነገር እንዳው ጭራሽ እስከ ተስፋ መቁረጥ ደርሷል በእኛ በኩል ማለት ነው። ምክንያቱም ውድድር ላይ ምንም የማይሳተፍ ከሆነ ወጣቱ ያሁላ ደክሞ የሆነ ትንሽ ነገር ማያገኝ ከሆነ እንግዲህ ዲስፐሬሽን ይሰማል፣ ተስፋ ትቆርጣለህ፣ አሰልቺ ከመሆኑ የተነሳ ማለት ነው። እና ብዙ ጊዜም እየደወሉ ወይም ደብዳቤ እየላኩም ሪስፖንስ እንዳልተላከ የተገለጸ ነገር አለ በቅርብ ጊዜ ማለት ነው። ይህንን የማይደረግ ከሆነ አትሊስት ሁሉም ክልል አንድ ላይ እዚህ ሆናችሁ የምትመሩ ከሆነ የሆነ ችግር በአንድ ክልል ላይ ችግር ተፈጥሮ ከሆነ ለምንድን ነው ፕራክቲካሊ ቤዝድ የሆነ ስራ እኮ መሰራት አለበት። እዛ ሄዳችሁ ለምንድን ነው የሞተው? ይህንን ውሹ ማርሻል አርት በትግራይ እንዲሞት የደረሰበት ምክንያት ምንድን ነው? አንዴ እንኳን ሄዳችሁ አሰስ ማድረግ አይቻልም ወይ? ስለዚህ ፕራክቲካሊ የተሰራበት ነገር የለም። ምክንያቱ ስላልገባኝ ነው። ምክንያቱም እኔ አምና 2017 ጥር 16 ነው ፕሬዝዳንት የሆንኩኝ። ከዛ በፊት ውድድርና ስነ ስርዓት ኃላፊ ሆኜ ነበር መሰራ ማለት ነው። በዛ ያን ጊዜ እያለውኝም ከፌዴሬሽኑ ያለን ግንኙነት በጣም የላላ ነው። መቶ ሱፐርቫይዝ የሚያደርግ አካል የለም። በዛው ችግርም ስለ ዳን ፈተናም ራሱ ብናነሳ ስለ ምዘናም ራሱ ብናነሳ ምዘና ራሱ ነው የለንም ሪሊ ለመናገር እኛ ሚስ አንደርስታንዲንግ ሊሆን ይችላል። ሜቢ አሁን በቅርብ ጊዜ መጥቼ አቶ ገበያው አነጋግሬው ነበር። ስለምዘናው እኛ አልገባንም እና ምዘናው እንዴት ነው? ለምሳሌ ማስተር ሆኖ ለብዙ አመት ሲሰራ የቆየ ወይም ሁለተኛ ዳን ሶስተኛ ዳን ቆይቶ አሁን ምዘና ላይ ባይ ኤኒ ሚንስ ፌል ቢያደርግ ወደ ኋላ ነው የሚመለሰው ወይ እንዴት ነው? ይሄንን አልገባንም። ጭራሽ የሚያስረዳን ሰው የለማ። ለዛ ነው። ስለዚህ ምዘናው በእኛ በኩል አልተቀበልነውም ሪል ለመናገር ከሆነ ማለት ነው። ስለዚህ ምዘናው ይሄን ያህል ጠቀሜታ አለው ተብሎ በደንብ እንድናቀው ተደርጎ ቢሆን ኖሮ ምናልባት አክሴፕት ልናደርገው ይሆናል ማለት ነው። ይህንን ውሹ ማርሻል አርት ለወጣቱ ምን ያህል ይጠቅማል? ወጣቱ ብቻ ሳይሆን አዋቂ ራሱ ትላልቆችም በጣም ጠቃሚ ነው። ስለ ጤና ጉዳይ ነው እያወራን ያለ ነው። ስለዚህ ወጣቱ አላስፈላጊ ቦታ ላይ ከሚውል በዚሁ ታንጾ ነፃ ሆኖ አገሩን ለሀገሩና ለሕዝቡ ተቆርቋሪ እንዲሆን የሚያክል ወጣትን ማፍራት ነው ዋናው ነገር ማለት ነው። ስለዚህ ይህንን ያህል ጠቀሜታ በሀገራችን ካለው ለምንድን ነው ሁላችን ፎከስ አድርገን ማንንቀሳቀስበት ምክንያት? አንደኛው ነገር ምንድን ነው? ስለ ማቴሪያል አሁን ብናነሳ በየክልሉ አትሊስት ስለ ፕሮቴክቲቭ ሊሆን ይችላል፣ ስለ ማት ሊሆን ይችላል፣ ስለ ውሹ ተብሎ በጀት የተበጀተ ነገር ምናልባት በየሌላ ክልል ፈንድ የሚደረግ ነገር ካለ ሜቢ ሚስ አንደርስታንድ ሊሆን ይችላል። ግን በክልላችን ብናነሳ ለውሹ ተብሎ የተዘጋጀ ምንም ነገር የለንም። ስለዚህ ለምንድን ነው አትሊስት አንድ ማት ውድድር የሚካሄድበት ለክልሉ ተብሎ የሚዘጋጅ ለምንድን ነው የማይኖረው? ስለዚህ ምናልባት ከሌሎች ጋር ኤክስፒሪያንስ ሼር ለማድረግም ስለሚጠቅመኝ ሌሎች ክልል እንደዛ የተዘጋጀ ከሆነ በእኛ ክልል ይህን ነገር ምንም ስለሌለን ክልሉም ስንጠይቅ ምንም በጀት የለንም ምንም ማድረግ አንችልም የሚል ሪስፖንስ ነው የሚሰጠን።
ይህንን ውድድር ራሱ በስንት አቤቱታ ነው እንደ አማራጭ ምንድነው ያደረግነው? የስድስት ሰዎች ብቻ ወላጆቻቸውን አነጋግረን ደና የሆኑ ወላጆች በቃ በራሳችን ከበር እናደርግላቸውና ይሳተፉ የሚል እንትን ስለተሰጠን ስድስት ሰዎች ብቻ ሰሌክት አድርገን ነበር ለመምጣት የፈለግነው። እንደ አጋጣሚ ሆኖም ለምን አንጠይቅም ብዬ ደውዬ ለአተገበየው አነጋገርኩት። እንዲህ ተባለ። ምን እናድርግ? በቃ አይ ሁሉም ነገር በኦሎምፒክ ከበር እንደሚደረግ ያውቃሉ። ለምን ትራንስፖርት ብቻ ነው እናንተ ከበር የምታደርጉ የሚል ሪስፖንስ ሰጠኝና ምናልባት አነጋግረዋት ሊሆን ይችላል ኮሚሽነሩ ማለት ነው። ከዛ መጨረሻ ላይ ሶሉሽን ተሰጠን። ለስድስት ሰዎች የሚያክል ከበር እናደርግላቸዋለን፣ ትራንስፖርት መሄድ ይችላላቸው የሚልን መልስ ተሰጠንና በነፃ ብራቸውን ወደ ወላጆቻቸው መልሰን በነፃ እንዲመጡ አደረግናቸው ማለት ነው። ስድስት ሰዎች እንጂ በጣም ብዙ ነበር ፓርቲሲፔት ለማድረግ የወጣው ተማሪ። ስለዚህ እነዚህ ነገሮችን ምናልባት በእኛ ክልል ብቻ ከሆነ ሜቢ ሪዝኑ እንዲነገረኝና ለወደፊቱ ማስተካከል እንዳለብን ለማለት ፈልጌ ነው። በተረፈ እኛ ከተመረጥን ወዲህ በጣም አሪፍ ስራ እየሰራ ነው። አይታችሁም እንደሆነ ፌስቲቫሉ ብታዩ ጳጉሜን 1 እስከ 3 ነበር ውድድሩና ፌስቲቫሉ ያደረግነው። ህዝቡ ራሱ በጣም ግርም ነው ያለው። ይህን ያህል እንዲህ ይሰራሉ እንዴ የሚል የሆነ አዲስ የሆነ ሞቲቬሽን እና አዌርነስን ፈጥረናል የሚል እንትን ያለኝ። በሚዲያ ማየታችሁ ከሆነ አስተላልፈነዋል በዩቲዩብ ምናምን። ሌላ ውድድሩም እንደዛው በጣም በኃይለኛ የሆነ ፉክክር የተሞላበትን ውድድር አካሂደናል። በጣም ብዙም ህዝቡም ራሱ ደህና የሆነ ተምሯል የሚል አስተሳሰቡ ቀይረነዋል የሚል ግምትንም አለን። እና አንደኛው ነገር ወደ ፌዴሬሽኑ ለማደግን እየጣርን ያለ ነው። ይህንን ስራ የምንሰራ ከሆነ ከእናንተ ድጋፍን ያስፈልገናል። አንደኛው ነገር ዳን ተፈታኞች አሉ። ዳን አሁን ከዛ እዚሁ መጥተህ ተፈተን ስትለው ኢኮኖሚካሊ በጣም የተጎዳ ህብረተሰብ ነው ያለን። የድሃ ልጅ ሆኖ እዚህ መጥቶ ያውላ ብር ከበር የሚያደርግ አቅም ስለሌለው እዛ መጥታችሁ ቢያንስ 30 40 ሊሆን ይችላሉ 50 ሊሆን ይችላሉ ሰብሰብ አድርገን እዚህ ከሚመጡበትን ትራንስፖርት ቀነስ አድርገን ለአበልና ለትራንስፖርት ከበር እናደርግላችኋልና እዛ መጥታችሁ እንድትፈትኑልን ዋናው ጥያቄያችን ይህንን ነው። ከዛም 2 ዓመትም በተመሳሳይ የቻይና እድልም መጥቶልን ነበር። እሱም እንግዲህ ተቋርጧል። የመጀመሪያ ምክንያቱ አላቆም። ይህንንም ኖሃው ያላቸው ሰዎችን እንዲነግሩኝ እፈልጋለሁ። ሁለተኛው ግን ምንድነው የተባለው? ዋናው ክራይቴሪያው መመዘኛው ነው። መመዘኛው ደግሞ ቀደም ብዬ እንደነገርኳችሁ ሚስ አንደርስታንዲንግ ሊሆን ይችላል። ስላላወቅ ነው አክሴፕት አላረግነውም። በዛ ምክንያትም እሱ ስላልወሰዳችሁ መሄድ አትችሉም የሚል ሪስፖንስ ነው የተሰጠን። ስለዚህ እንዲህ እያደረግን ምናግተው ከሆነ ውሹ እንዴት ሊያድግ ይችላል ነው። ቢያንስ ፌዴሬሽኑ ሰፖርት የሚያደርገን ከሆነ ነው እኛም እዛ ታች ሆነን ማሳደግን የምንችለው ማለት ነው። ስለዚህ እነዚህ ነገሮችን ምናልባት እንዳላበዛባችሁ ይህንን ጥያቄ እንዲመለስልኝ እንፈልገው። አመሰግናለሁ። ሀሳቤ ነው። ሀሳብ ስላቀረባችሁ ጉባኤው መቅረብ ግዴታ ነው። ለእኛን ያቀረባችሁ እኛ ደግሞ አስተያየቱን ሀሳቡም ላይ መወያየት መነጋገር ግድ ስለሚል ነው። ዛሬ ዓመት ጠቅላላ ጉባኤ ላይ የተወሰኑ ውሳኔዎች ነበሩ። ምንድነው? ቅድም አሁን እዚህ ከትግራይ ተወካይ እንዳነሳው ሁሉም ተወዳዳሪዎች መጥቶ አዲስ አበባ ላይ እንዲፈተኑ ብቃት ማረጋገጫም እንዲወስዱ ምናምን ነገሮች ነበር እና ይሄ ደግሞ አቅም የሌላቸው ሰዎች ነበሩና ወርዶታችን መውረድ አለባቸው ወይ የክልል መሄድ አለባቸው የሚል ውሳኔ አስተላልፈን ነበር። በዛ መሰረት ዘንድሮ የተሰራው ቴክኒክ ኮሚቴ የሰራው ፌዴሬሽኑ የሰራው በጣም የሚመሰገኑ ናቸውና ቀጣይም በዚህ መቀጠል እንዳለባቸው ነው በእኔ በኩል ያለኝ አስተያየት ማለት ነው። ጥሩ ውጤቶች ተገኝቷል። ከዛ አንጻር የተገኘው ገቢ በጣም አመርቂ ነውና ከዚህ የበለጠ መስራት እንዳለባቸው ነው። ቅድም ከዛ ከቴክኒኮ ሰብሳቢ እንደተነሳ 4 ሚሊዮን ሰው 40 ሚሊዮን መሰብሰብ ያለበት የሚለው ላይ ማስተማር አለብን። ከዚህ የበለጠ እንዴት አድርገን ነው ከዚህ በላይ መስራት ያለብን የሚለው መስራት አለባቸው። ሌላው ቴክኒክ ኮሚቴና ፌዴሬሽኑ ለጭ ካልተያያዘ ምን መስራት አይችሉም። ቴክኒክ ኮሚቴ ወሳኝ ነው። እዛ ኤሪያ ላይ እዛ ተቋም ላይ በእውቀት የተደራጀ ኃይል ነውና ያ ቴክኒክ ኮሚቴ ላይ ያለው እውቀት ነው ፌዴሬሽኑን የሚያጠናክረው።
ላይ ያለው ፌዴሬሽኑን የሚያጠናክሩ ያ እውቀት ነው። እዛ ጋር ስህተት ከተሰራ እዛ ጋር ያለ እውቀት የሚመራ ከሆነ ፌዴሬሽኑ ራሱ የሚሰራው ትክክለኛ አይሆንም ማለት ነው። ስለዚህ ተያይዞ አብሮ መካከልና አብሮ መስራት እውቀት ላይ ተመሳሳይ ስራ መስራታቸው እኔ ይሰየላለሁ ጥሩ አካሄድ ነውና ይሄ በዚህ መቀጠል አለበት የሚል ሀሳብ አለኝ። ሌላው በእርግጥኛ አሁን ወደ ሐረር አካባቢ ወደዚህ መጡ ልጆቻችን ያው ተፈትኗል። ሐረርና ጅጅጋ ያው ቅርብ ለቅርብ ስለሆነ ተቃውሞ የለንም። ስለዚህ ድሮ ከኛ ከምርቆ ትንሽ ቀርቦናልና ማለት ነው እና ይሄ የበለጠ ደግሞ ወደ ክልል መውረድ ወሳኝ ነውና ባጭሩ ያለኝ ሀሳብ ይሄ ነው። አመሰግናለሁ። ማሳሰቢያው መጀመሪያ ተቀብያለሁ። አሁን ቀድማችሁ በዚህኛው ርዕሰ ጉዳይ ላይ በ2017 አፈጻጸም ሪፖርት ላይ አስተያየት የሰጣችሁ ሰዎች እድል አልሰጠም። ምክንያቱም ሰዓቱ አሁን ለ6 ሰዓት 5 ጉዳይ ነው ያለው። ስለዚህ የቀሩን አጀንዳዎች በርካታ ናቸው። እንጨርሰን መውጣት ስላለብን እሱም በኋላ ላይ ልታነሷቸው ነገሮች ካሉ ከሌሎች አጀንዳዎች ጋር አያይዛችሁ ልታነሷቸው ይገባል። ነገር ግን ሁሉንም ነገር አሁን ላይ አንስተን እንትን የምንል ከሆነ አጠር አድርገን መስጠት ብንችል ማለት እኔ ችግር የለብኝም። ዛሬ አሁን ሌሎች ስራዎች በርካታ ስራዎች ያሉብኝ ከዚህ ፌዴሬሽን ይሄ ጠቅላላ ጉባኤ ከሰጠኝ ኃላፊነት የሚበልጥ የለም ብዬ መጥቻለሁ። ስለዚህ ኮንሰንቱ የእንትኑ ነው የጠቅላላ ጉባኤው ነው። መዝጊያ ፕሮግራም አለ፣ እዛ ላይ መገኘት አለብን እና እንዴት አድርገን ታይማችን ማኔጅ እናደርጋለን የሚለው ነው። ሀሳብ ከተሰጠ በኋላ ሁላችሁም እንደምታዩት የሚቆም ነገር የለም። በዛ ላይ እድል ወስዶ ሲያበቃ ሰው እንደገና መልሶ ደግሞ ሌላ እድል ደግሞ በዛው ርዕሰ ጉዳይ ላይ መውሰድ ይፈልጋል። እንግባባበት። አሁን እያቀረብኩ ያለሁት ለቤቱ ነው። ይሄ ነው ቤቱን የሰጠኝ ማንዴት። ስለዚህ እንዴት እንሄድበት ነው እያልኩ ያለሁት። እኔ የኔ ሀሳብ የተሰጠባቸው አጀንዳዎች ላይ ደግመን ሀሳብ ሳንሰጥ በየሁለት ደቂቃ ወስደን ሀሳባችንን አደራጅተን 2 ደቂቃ እንትን ብንል በቂ ነው የሚል ነው። ስለዚህ አሁን 100 አለቃ ሳነው ማነው ናደው ሁለት በተደጋጋሚ እድል ሰጥቻለሁ። አሁን ለመስጠት ዲሞክራቲክ የሆነ መድረክ አይደለም የመጣው ማለት ነው። የቤቱ ሀሳብ እስከሆነ ድረስ እንትን ላለው አስተናግዳለሁ ነው አያያዝና ያው እሺ ቆይኛ እንዴ ድል የሰጧቸው ስላሉ እነሱ ምንድነው አካሄድ ጋር ተያዘ ነው። አይ ወደ ዳኛው ከመሄዱ በፊት ድንገት ሲኒየር ግራንድ ማስተርን ሀሳብ ትንሽ 1 ደቂቃ ይሰጠኝና ቆይ አይደለም አሁን ለሰዎች ምላሽ ለመስጠት ከሆነ ትክክል አይደለም ተገቢ አይደለም። እሱማ እንደዛ ከሆነማ እዚህ መምጣታችን ምንም ቫልዩ የለም። ገብቶኛል። አሁን እያልኩ ያለሁት እድል የሰጠናቸውን ሰዎች ሰኛቸውን እንስማ። ይጠር ስለተባለ ይጠር ስለተባለ ነገሮች ይጠሩ ስለተባለ ቀጨት እያደረግን እንድንሄድ ነው። እኛ 2 ደቂቃ ስቲል ስጠንካ አካንተ ልጀምር። ይኸው ቀጥታሽ እድል ሰጥቻለሁ። አይ በዛ አይደለም ፎርማሊ ከሰጣችሁኝ ፎርማሊ አትስጡኝ። ሰጥቻለሁ። ተጠቀሙ። አመሰግናለሁ። ይቅርታ ዳኛ፣ ክቡር ዳኛ ይቅርታ። ሲኒየር ግራንድ ማስተር ቶፒክ ሹሜ ማለት ያው አይናችን ነው፣ ውሹ አይናችን ነው። በዚህ አጋጣሚ እሱን ያለማክበር ንፉግነት ነው። ግን እንደዛ ሲባል ደግሞ ስህተት አይሰራም ማለት አይደለም። ሁላችንም ስህተት እንሰራለን። ግን ሲኒየር ግራንድ ማስተር አንዳንድ ነገሮችን በጣም ኤግዛጅሬት አድርገዋል፣ ተጋኗል። ምክንያቱም ቴክኒክ ኮሚቴ ላይ ቴክኒክ ከሌለ ሲጀመር ስራ አይሰራም። ያው ስራ አስፈጻሚ 2 ሰው እንዳለ ነው የምናውቀው እኛ። ስራ አስፈጻሚ እንደሌለ እናውቃለን። ቴክኒክ ኮሚቴ ግን ስራውን ሰርቷል፣ ምንም ጥያቄ የለውም። ብዙ ክፍተቶች ነበሩት። በቃ ማለፍ ካለብን እናልፈዋለን። ከዚህ በኋላ ይጠናከር በሚለው ይስተካከል እንጂ ሁሉም ማንዴቱን ይዞ ቢሄድ፣ ለምሳሌ ቴክኒክ ላይ በጣም ጭንቅላት ያላቸው ልጆች ጥሩ የሚሰሩ አሉ። ለምሳሌ ኮሚኒኬሽን ላይ አስፈጻሚ ባይመቸው መስራት የሚችሉ ልጆች አሉ። እነሱ ምንም ባልተገባ መንገድ እየተኬደ ግንኙነት የሚደረግ ከሆነ ይሄ በፍጹም እንደውም እንደ እንትን ሊወሰድ አይገባም፣ ማለት ሊደነቅ አይገባም። መስተካከል ነው ያለበት። ቴክኒኩ ሲጠይቅ፣ ስራ አስፈጻሚው ሲጠይቅ እኔ አላውቅም፣ እኔ በማላውቀው መንገድ ነው የሄደው ከሌ ይላል። ቴክኒኩ ሲጠይቅ እኔ አልፈቀ እንትን ብዬ ነው የሄድኩት ይላል። እነዚህ ነገሮች አሉ፣ እናሳልፋቸዋለን። ግን ምናልባት ሲኒየር ግራንድ መመስገን አለባቸው፣ ምንም ጥያቄ የለውም። ልጆቹ እየሰሩ ነው። ግን ሁሉም ማንዴቱን ጠብቆ ስራውን ጠብቆ፣ ለምሳሌ ማስተር ግሩም የሆነ ስራ ሊኖረው ይችላል። ማስተር ሰሚር ግንኙነት ላይ የሆነ ነገር ሊሆን ይችላል። እሱ ላይ ቢሆንና ከዛ ውጪ ግን ቴክኒኮች ወርደው ሰዓት እያለቀ ወርደው
አስቆማለሁ። ወርደው ወደ ታች ወርደው ማለት ከማንዴታቸው ውጭ ወርደው ክልሎች ላይ የሚያደርጉትን ግንኙነት ማቆም አለባቸው። ከአሰልጣኝ ጋር ኢንፎርማል የሆነ ሪሌሽንሺፕ ማቆም አለባቸው። አመሰግናለሁ። ስለዚህ ትቀጥላለህ። ከዳግማ ሁለት ደቂቃ ሀሳቡን ሰብሰብ አድርገህ